አባትና እናቷ ያለ ሁሉ ቤተሰቦች እዚህ ያሉ ደግሞ አሉ ተረገሙዋው የተረገሙ ናቸው። ጥራቸውና ሰባ ጥራና ሰብስብ ሰብስብ ቶሎ ሰብስብ ሰራዊቱ እንዳለ እናትም ከእህትም ከወንድምም ከቤተሰብ ሰብስብ በስላሴ ስም የታዘዙ ምን አለክ? እሺ ቶሎ ንገረኝ። በቃ ቤተሰብ አባላለሁ። ቤተሰብ አባልተሃል? እሺ ታጣላለህ? እዚህ ጋር ነው ከነዚህ ጋር ታጣላለህ። ማንንም አጣላው? ማንን ነው የምታጣላው? ማንን ነው የምታጣላው? ወንድምና ወንድም። እሺ ታባላለህ? ቤተሰብ ገብተህ አሁን የተጣሉ አሉ፣ የተቆራረፉ የተጣሉ አሉ። አሁን የታሉ? ይሄና አይነጋገሩም። ታምር ነው። ራሱ ያጣላቸውን ሰዎች ያውቃል። ያጣላቸውን ሰዎች ለምንድን ነው የማትነጋገሩት? እውነት ነው። ለምንድን ነው የማትነጋገሩት? እንግዲህ የአንድ አባትና የአንድ እናት ላይ ፍቅር የብዙዎች ፍቅር ይቀዘቅዛል። በዛን ጊዜ ዘመኑ እንደደረሰ እወቁ። የብዙዎች ፍቅር ይቀዘቅዛል። ማቴዎስ ወንጌል ምዕራፍ 24 ላይ ወንድም በወንድሙ ላይ ይነሳል፣ እናት በልጇ ላይ ትነሳለች፣ ልጅ በእናቱ ላይ ይነሳል፣ ወንድም በእህቱ ላይ ይነሳል። እውነት እውነት እላችኋለሁ ለሰው ጸሩ ሰባ ቤቱ ለሰው ምቀኛው አጥፎ ቤተሰቦቹ ናቸው። በዛን ጊዜ የብዙዎች ፍቅር ትቀዘቅዛለች ነው የሚለው። በዛን ጊዜ የብዙዎች ፍቅር ትቀዘቅዛለች። እንደውም አንዱ ጎረቤቱን ይሄድና ይላል ጎረቤቱን ይሄድና እናንተ ፍቅር ናችሁ፣ እኛ ቤት እኮ ፍቅር የለም ብሎ ይጠይቀዋል። አንዱ አገር ሄዳ የኔ አገር ክፋትና ተንኮል የተሞላች ናት፣ ያንቺ በአገርሽ ውስጥ መልካም ሰው አለ፣ ፍቅር አለ ብላ ትጠይቃታለች። ያችም የለም ትላታለች። ስለዚህ ምንድነው? እውነት እውነት እላችኋለሁ ያን ጊዜ በጋ እንደደረሰ እወቁ የጌታ መጽሐፍ። ስለዚህ የብዙዎች ፍቅር ምን ትላለች? ትቀዘቅዛለች። የምትቀዘቅዘው ደግሞ በሴጣን ነው። ራሱ ያጣላል ማለት ነው። ቤተሰብ ውስጥ ሴጣን ካለ ፍቅር የለም። ክርስቶስ ካለ ግን ፍቅር አለ። እሺ አሁን እንግዲህ ክርስቶስ አምጥቷችኋል። እግዚአብሔር በል ሁላችሁም አሁን የተጣላችሁ እዚሁ ጋር ይቅርታ ተጠያይቁና ሂዱ ቶሎ። ማን ነው ይሄ? ክርስቶስ ኢየሱስ ነው እዚህ ጋር ያስተማራችሁ። ተጠያይቁ ሁላችሁ። እግዚአብሔር እንግዲህ ፍቅር ነው። መድኃኒዓለም ፍቅር ነው። ጠላታችሁን ይኸው እግዚአብሔር አዋርዶላችኋል። ሴጣን ከእንግዲህ ወዲያ ጸብ፣ ክርክር በቤተሰብ ውስጥ እንዳይኖር አደራ። እሺ እግዚአብሔር ይፍታችሁ። ጠቅላላ ስንት ነው? አንተን እኮ ነው የምጠይቀው። ጠቅላላ ስንት ነው? 170 አጋንንት ነህ ሴጣን። ሷሊ አንድ ሴጣን አለ። በቃ አምጪ ነይ። የትኛዋ? ወይ ጉድ! እሷም ቤተሰብ ናት። ህፃናቶች እንዳለ እንግዲህ በቤተሰብ በዛ በአይነ ጥላ በቡዳ ተበልተው ማለት ነው። አብረህ ትሄዳለህ። አብረህ ሄዳለሁ። እሱም አብረው አንተ ምንድን ነህ? መተት። በቤተሰብ የገባ መተት። አዎ እንዳለ ቤተሰብን አባላ አለ አፋጭ ተብለን የተላከው።